አቁም ዴ ለምንድነው ሩታንስ ምንድነው ያረካት የነበረው ሩታ ከደስታ ጋር ተፋቺ ደስታ ከህይወትሽ ውስጥ የሚያስፈልግሽ ሰው አይደለም ምንም ነገር የለውም የልጅሽ አባት አይደለም ልጅሽን ለሁሉ ሊቀርብሽ ይችላል ምናምን ከዛም በኋላ ግን እየሸሸሽ ነው የሚሄደው ምናምን ስለዚህ ሄርሜላን አስወጣትና አብርሽን ካንቺ ጋር አድርገዋለሁ አብርሽ ካንቺ ጋር የሚሆንበትን ሜተድ በደንብ አድርጌ አመቻቻለሁ እኛ እንቆጣዋለን ጋሽዬንም አመጣዋለሁ ዴብም ይቆጣዋል ምናምን ቡዜንም ወደዚህ እንመልሳታለን ምናምን አብርሽ እንድትቆጣው እናረጋታለን ስለዚህ አንቺ መጀመሪያ ደስታን ከህይወትሽ አውጪው ከህይወትሽ አስወጪው ከዛም በኋላ ማንንም የለም አስወጥቻለሁ ብለሽ ትናገሪያለሽ እንደገና ደግሞ ሜሪንም ዳኒንም ከህይወቴ ውጡልኝ ባያቸው እነሱ ጋር ተጣሊ እዛም በኋላ ከህይወቴ ያስፈልጊ አይደላችሁም እናንተ ናችሁ የእናንተ ምክር እየሰማው እናንተ ያመጣችሁብኝ ምናምን ብለሽ እነሱን ተጣሊያቸው አብርሽ ወደ አንቺ ህይወት ይመጣል ብለህ ነው አይደል የጀመርከው ኤፍሬም እንደዛ ብለህ ነው የጀመርከው ነገሩን ቤተሰብ እንግዲህ ሩታን ኤፍሬምም አብርሽም ዳኒም ሜሪም እየጎዷት ነው ያሉ እግዚአብሔርን እናምላችሁ በጣም ማለት ነው ሩታን የምትረዷት ሩታ ምን እየሆነች ነው ያለችው ሩታ ማን ነው ከጎኗ ያለው ብላችሁ ምናምን የምታስቡ ሰዎች ካላችሁ አሁን ነው ስለሷ መጨነቅ ስለሷ የሆነ ነገር ማለት ምናምን ያለባችሁ አሁን ላይ በአሁኑ ሰዓት ነው ብዬ ነው ማስበው እንደኔ ማለት ነው ኤፍሬም እንግዲህ እንዴ ስንት ነገር እያደረገችልህ ስንት ነገር አልፈህ ምናምን መተህ አሁን እንዴት ነው እንደዚህ የምትሆነው ምናምን እያለ ሲቀበጣጠር የሰነበተ ሰው ወይኔ ወንድሜ ይቅርታ ደስታህን ላበላሽ ገብቼብሃለሁ አስቀይሜሃለሁ ደስታህን እንትን ለማለት አንዴ ሁለቴ ከህይወት ውስጥ ገብቻለሁና ይቅርታ አድርግልኝ ወንድሜ እንደዚህ ማድረግ የለብኝም ነበር እንደዚህ መሆን የለበትም ነበር ምናምን እያለ ሩታ ለምንድነው እንደዛ አለውሽ ይስተካከላል ነገሮች እያልካት የነበረው አንዳንዴ የምትገባበትን ማወቅ አለብህ ኤፍሬም ማርያምን የምትገባበት ነገር ምንድነው ይሄ የምገባበት ነገር አሪፍ ነው ወይ ጥሩ ነው ወይ ያስኬዳል ወይ ምንድነው የሚያመጣብኝ ችግር ምንድነው ሊፈጠር የሚችለው ምናምን የሚብሉትን ነገሮች በደንብ አድርገህ አንደርስታንድ ማድረግ ነበረብህ መጀመሪያ ማለት ነው በደንብ አድርገህ ማለት ነው እና የምትናገራቸውን ነገር እወቅ ምን እያረኩ ነው ያለሁት ምን እየሰራሁ ነው ያለሁት ምንድነው አላማዬ ምንድነው ኬዜ እንደዚህ ቢሆንስ ምንድነው ሊበላሽ የሚችለው ነገር ይሄ ቢሆንስ ምንድነው የሚሆነው ምናምን ብለህ በደንብ አድርገህ ራስህን አንደርስታንድ ማድረግ ነበረብህ በደንብ ማለት ነው የማይሆን ነገር ለምን ትናገራለህ ከነብሩኬ ጋር በባለፈው ገብተህ የማይሆኑ ነገሮችን የማይባሉ ነገሮችን መደረግ የሌለባቸውን ነገሮችን አድርገህ ወጣ ከህይወታቸው እግዚአብሔር ይመስገን ወጣህ አሁን ደግሞ ሩታን ለመውዳት አትንሰፍሰፉ በእናታችሁ ተዋት በቃ ማርያምን ተዋት ጓደኛዋ ማለት ነው የሩታ ጓደኛ እንደ ሶሻል ሚዲያ የምትጠቀም ምናምን አይደለችም ነገር ግን በቃ ሩታ ያለችበት ሁኔታ የሆነ በቃ አልቅሳዊ ምናምን ብትል ተቀባይነት ስለማታገኝ እንጂ ብታለቀስ በጣም በአሁኑ ሰዓት ሶሻል ሚዲያ ላይ ወጣ ችግሯን ብትናገር እየተደረገባት ያለውን ነገር ብትናገር ቁስሏን ብትናገር ብታሳይ እንደሷ የሆነ ነፃነት የሚሰማው ሰው የለም ነገር ግን የሆነ ነገር ብታድርግ እንደዚህ አርገሽ ነበርኩ እንደዚህ ሆነሽ ነበርኩ በዚህ ገብተሽ ነበርኩ ይሄን አርገሽ ነበርኩ የሚባሉ መልሶች ከኦዲየንስ በጣም ሰፊ ስለሆነባት ነው እንጂ ማንንም ከጎኗ የለም አሁን ላይ ነው ያለች ማንንም ቤተሰብ የሚሆናቸው ጓደኛ የሚሆናቸው በቃ አዶና አላቅም ምን እንደምላችሁ አላቅም እና ሩታ በጣም እየተጎድሽ ነው ያለችው በጣም ከምላችሁ በላይ ኤፍሬም በማይሆን ነገር እየገባህ በማይደረግ ነገር የማይሆን ነገር የማይባል ነገር አትናገር እረፍ በቃ አቁም ማርያምን አቁም ለምንድነው ሩታንስ ምንድነው ያረካት የነበረው ሩታ ከደስታ ጋር ተፋቺ ደስታ ከህይወትሽ ውስጥ የሚያስፈልግሽ ሰው አይደለም ምንም ነገር የለውም የልጅሽ አባት አይደለም ልጅሽን ለሁሉ ሊቀርብሽ ይችላል ምናምን ከዛም በኋላ ግን እየሸሸሽ ነው የሚሄደው ምናምን ስለዚህ ሄርሜላን አስወጣትና አብርሽን ካንቺ ጋር አድርገዋለሁ አብርሽ ካንቺ ጋር የሚሆንበትን ሜተድ በደንብ አድርጌ አመቻቻለሁ እኛ እንቆጣዋለን ጋሽዬንም አመጣዋለሁ ዴብም ይቆጣዋል ምናምን ቡዜንም ወደዚህ እንመልሳታለን ምናምን አብርሽ እንድትቆጣው እናረጋታለን ስለዚህ አንቺ መጀመሪያ ደስታን ከህይወትሽ አውጪው ከህይወትሽ አስወጪው ከዛም በኋላ ማንንም የለም አስወጥቻለሁ ብለሽ ትናገሪያለሽ እንደገና ደግሞ ሜሪንም ዳኒንም ከህይወቴ ውጡልኝ ባያቸው እነሱ ጋር ተጣሊ እዛም በኋላ ከህይወቴ ያስፈልጊ አይደላችሁም እናንተ ናችሁ የእናንተ ምክር እየሰማው እናንተ ያመጣችሁብኝ ምናምን ብለሽ እነሱን ተጣሊያቸው አብርሽ ወደ አንቺ ህይወት ይመጣል ብለህ ነው አይደል የጀመርከው ኤፍሬም እንደዛ ብለህ ነው የጀመርከው ነገሩን ከዛ በኋላስ ሩታ ነገሮችን ስታስተካክል ከጎኗ ያሉ አሉ የምትላቸውን ሰዎች ውጡልኝ አልፈልግም ምናምን እያለች ማለት እነሱ ለሷ ብለው ሊሆን ይችላል በጥሩም ሆነ በክፉ አመለካከት ለሷ ብለው ሊሆን ይችላል እሷ ጋር የነበሩ ማለት ነው ነገር ግን እሷ ደግሞ እሺ ብለሽ ተቀብለሻቸው የነበሩትን ሰዎችን በስነ ስርዓት ነው መሸኘትም ያለብሽ ገባሽ እንዴት ተቀበልሻቸው
በስነ ስርዓት እንደተቀበልሻቸው ሁሉ በስነ ስርዓት መመለስ ነበረብሽ። አንቺ ግን እያመናጨቅሽ የማይሆኑ ቃላቶችን የማይሆኑ ነገሮችን እየተናገርሽ ነው ከህይወትሽ እንዲወጡልሽ ታርጊያቸው ነበረ። ይሄ ልክ አይደለም። ይሄ አግባብ አይደለም። አንቺን ነው ያስፎገሩሽ። ለአንቺ ነው እንትን ያሉሽ እና ከጎንሽ እየመጡ የሚያጨበጨበውን ሰው ሁሉ አትስሚ። ገባሽ አይደለ? መስማት የለብሽም በጭራሽ ማለት ነው። መጀመሪያ ላይም አብርሽ እንደዛ ነገር ባታደርግ ኑሮ እንደዚህ ወደ ሄርሜላ ሰተት ብሎ የሚገባበት ለስራ ነው፣ ስራ እየሰራው ነው ምናምን ነው ብሎሽ የነበረ እንጂ ኖርማል ጀስት ጓደኛሞች ነን ብሎሽ ነው የነበረ አይደል እንዴ? እና ከዛስ ሜሪና ዳኒ ምን አሏት? አምጭና ወይና ጠጭው የራቆት ቪዲዮ ያዥበት እዛም በኋላ ምናምን አሉሽ አደረግሽ። መጣ ሳቅበት ገልፍጭው ምናምን አሉሽ ሳቅሽበት፣ ገለፈጥሽበት፣ ትራስ ወረወርሽበት። ሊያወራችሁ ሲሉ እየሳቃችሁ አስሟጠጣችሁ። አሳጠብሽው ምናምን እጥብ እንደዚህ ነው የምታጠበው እያልሽ አሳጠብሽው ምናምን ክብሩን ገፈፍሽው። ገባሽ አይደለ? እዛም በኋላ እሱ ደግሞ መሄድም መረጠ። መሄድም ማለት ነው። እና አንዳንዴ በህይወታችሁ ውስጥ ቢገቡ ለእናንተ ብትወድቁም ብትነሱም ከእናንተ ጎን ይሆናሉ ብዬ የማስባቸው ሰዎች ማን መሰላችሁ? የራሳችሁ ስጋ ቅርብ ስጋ ከስጋም ስጋ ይሄ ቅርብ የሆኑ ሰዎች አሉ አይደለ? እነሱ ብቻ ነው ለእናንተ ሊሆኗችሁ የሚችሉ እንጂ ከዛ ውጭ ለእናንተ አይሆኗችሁም፣ ለእናንተ አይጠቅሟችሁም፣ ለእናንተ የሚገቡ ሰዎች አይደሉም። እናንተን አንደርስታንድ የሚያደርጉ ሰዎች አይደሉም። የእናንተን ውድቀት የሚመኙ እናንተ ወድቃችሁ ማየት እናንተ ተበዘቆቁላችሁ ማየት የእናንተን የሆነ ነገራችሁን አበላሽቶ መውጣት ብቻ ነው። እንደዛ ነው የሚፈልጉት አንዳንድ ሰዎች ማለት ነው። ገባችሁ? የሆነ ነገራችሁ ሲል ወይ እንደዚህ ያረክሽ ወይኔ ኦ ማይ ጋድ ምናምን እያሉ ያጨበጭቡላችኋል። ግን የሚገፋፏችሁ ወደ ገደል ነው እየገፋችሁ የሚሄዱ። ገባችሁ? እና ጓደኛ ብላችሁ የምትይዟቸው ሰዎች ይጠቅሟችኋል፣ ይጎዳችኋል። ከሚጠቅሟችሁ የሚጎዳችሁ ይበልጣል ብዬ ነው የማስበው፣ እንደኔ ማለት ነው። በሩታ ላይ ያየሁትን ነገር ነው የምነግራችሁ ነው። አንዳንዴ የምናደርጋቸውን ነገሮች በደንብ አድርገን ብናቅ እንደኔ አሪፍ ነው ብዬ ነው የማስበው። ሩታ እንግዲህ ምንም ማድረግ አይቻልም። እግዚአብሔር ይሁንሽ ማርያምን። በጣም ነው ያሳዘንሽኝ፣ በጣም ከሚባለው በላይ። እኔ እንደዚህ ነገሮች የተስፋፉ ምናምን አልመሰለኝም ነበርና ማንም ከጎኗ ያሉትን ሰዎች እንድታባር ነው የሚፈልግ፣ ብቸኝነት እንዲሰማሽ ነው የሚፈልግ የትኛውም ሰው ማለት ነው። ያንቺን ብቸኝነት ያንቺን ሰላም ለማሳጣት እንጂ ያንቺን ሰላም ለመመለስ ያንቺን ደስታ ለመመለስ ደስታሽን ለሚፈልጉ ሰዎች አይደሉም ከጎንሽ ያሉትና መጠንቀቅ አለብሽ ብዬ ነው የማስበው። አብርሽ የዛን ያህል አልጎዳትም። ባይዘወይ ማርያምን ነው የምላችሁ። አብርሽ ምንም የጎዳት ነገር የለም። እንዲሁም አብርሽ ትዕግስተኛ ነው። ታግሶ ጠብቋታል፣ ታግሶ እንትን ብሏታል። ግን እሷን ግን በይ እያሉ የሚያጨበጭቡላት ሰዎች ግን እሷን ገደል ነው እየሰደዷት ያሉ። እሷን ብቻ አዶና አላውቅም እንደምላችሁ ማለት ነውና ለማንኛውም ሩታ ነቃ ማለት አለብሽ። ማርያምን ንቂ፣ መንቃት ያስፈልግሻል። ነገሮችን በደንብ አድርገሽ አንደርስታንድ ማድረግ ያስፈልግሻል። ማንጋ ነው ጥሩ ምክር ያለው። በቃ የምታዳምጫቸውን ሰዎች በደንብ አድርገሽ እያቸው። በደንብ ከጀርባቸው ምንድን ይዘው ሊመጡ ይችላሉ ብለሽ በደንብ አድርገሽ እንትን ባያቸው። ገባሽ አይደለ? አብርሽና አሁን ዳኒ ከአብርሽ ጋር ብዙ ነገር ኮላብ አድርጎ መስራት የሚፈልግ ሰው ነው። ገባችሁ አይደለ? ስለዚህ ከሩታ ጋር እንትን ብሎ ምናምን ይሄን እንትን ያሽቀብጣል ምናምን፣ ግን ውሸት ማርያምን ውሸት ነው። እና ደግሞ በእናታችሁ አትማሉ፣ በውሸት ሁላ አትማሉ። ውሸት የውሸችሁ እንደሆነ እያወቃችሁ ለምንድን ነው ማርያምን እግዚአብሔርን? ትናንት ኤፍሬም እንደዛ ይላል። ሂድ ወደዛ ሙጥሙጥ ትቀረውጣለህ እንዴ? ለማንኛውም ሰብስክራይብ ማድረጋችሁን አትርሱ ቤተሰብ። በአዲስ ቪዲዮ በደንብ እንመጣለን፣ እንሞልጨዋለን። ኤፍሬም ሞጥሟጣ ውሸታም ነው። ውሸታም ባለ የሚለው ራሱ የገልጸውና እንሞልጨዋለን ቤተሰቦች።